አባታችን አንዳንድ ጥያቄዎች ጠይቆታለሁ። በተለይ እርሶ በአቡሻህር በባሕረ ሐሳብ ላይ በርካታ መልስ እንዳሉት ይታወቃል። እኔም ደግሞ እዚህ ድረስ መቄት መጥቼ እርሶን ስላገኘው በእጅጉ ደስ ብሎኛል። አንዳንድ እስቲ ስለ አቡሻህር ስለ ባሕረ ሐሳብ ጠይቆታለሁ። ግን ከዛ አስቀድመው እርሶ ስለ ቁጥር ስለ አቡሻህር ስለ ዘመን የሚሉን ነገር ካለ ደስ ይለኛል አባታችን። እንግዲህ ቻለም በሰባት ቀኖች ነው የተፈጸመችው። ሌላ ቀን የለንም። በሰባት ቀኖች የተፈጸመች ሰባቱን ቀኖች እንዲህ ይላቸዋል። ወሃሉ አሃዱ ጉንድ ዛስርቶ ክልቶ አይጽቂሁ በሰላሳ ፍሬሁ ወሃሎ አሃቲ አጽቅ ዘትንስ እማስርቶ ወክልቶ አይዙቅ በአምስቱ ፍሬሃ ወካይበ ሃለው ሰባቱ ፍሬያት በአምሳ ወክልቱ ህጠቶም ዘአመት ይላል። ሰባቱን ቀኖች ሲያንጎራጉ ሲያነሳ እንደገና በሰባት ቀኖች የወሰነ ይህንን ዘመን በሰባቱ ቀኖች ልክ ትርፍ የለም። ዛቀመ እግዚአብሔር ኩሎ ግብሮ በበሱባኤ ዛቀመ ኩሎ ግብሮ በበሱባኤ ወገብረ ሰባተ ዕለታተ ወሰባተ ጠባያተ ይላል። ወይከውኑ ሰባ ሚት ገላ ሃቲ ሃቲ አስርቱ ሚት ኮነ እሙንቱ ዕለታት ዞሃቦ ለአቡነ አዳም ወለዘሩ ብሎ ያመጣዋል። ይህን ይችን ዘመን በሰባት ወስዶ 7000 ይሆናሉ። ሰባቱ ቀኖች አንዳንድ ሺህ ይደርሳቸዋል። 7000 ተብለው ለአባታችን ለአዳም ወለዘሩ እስከ ልጅ ልጁ ድረስ በሱባዔ ነው የተሰጠው። ስምንተኛው ሺህ እንደገና አንድ ነው የሚባለው። 7000 ዘመን ለአባታችን ለአዳም ተሰጥቷል። አሁን የዚያ ተፈጽሟል። 7000 ተፈጽሟል። ዛሬ ወደ 8ኛው ሺህ የገባ ነው ያለ ነው እና አሰጣጡ እንዲህ ነው። አሁን እንግዲህ መጀመሪያ የምናነሳው የሰባቱን ቀኖች ተፈጥሮ ነው። ያለ ተፈጥሮ አልተገኙም። በዓይን አይታዩም፣ በእጅ አይዳሰሱም፣ ረቂቅ ናቸው። በይህ ዓለም ተሞልተው ነው ያሉት። ያለ እነሱ የሚነገር ነገር የለም። ይህ ዓለም ሲያልቅ መቼ ሞተ? ሰኞ ማክሰኞ። ሲፈጠርሳ ሲወለድሳ ሰኞ ማክሰኞ ሮብ ሐሙስ ነው። በእነሱ ተፈጽሟል ይህ ዓለም። ሲፈጸም ግን መጀመሪያ እነሱ የምናዋሳው ተፈጥሯቸውን ነው። በደቂቃ የተፈጸመው በሰከንድ 60 ሲሞላ ደቂቃ 60 ሲሞላ 1 ሰዓት ይባላል። በዚህ አይነት 12 ሰዓት ሌሊት ሲሆን እንደገና ማለቱም እንደዚህ ሆኖ ማለቱ 12 ሌሊቱ 12 24 ሰዓት ሌሊት አንድ መዓልት አንድ ዕለት ተብሎ ተቆጠረ። እሑድ መጀመሪያ የተፈጠረችው እንዲህ ብላ ነው። በዚህ አይነት ሰባቱ ሁሉ ይህን የመሰለ ነው የሰጣቸው። ይሄ ሲደመርሳ ሌሊቱ በአንድ ሲደመር 84 ይሆናል። መዓልቱም 84 ይሆናል። በአንድ ላይ ሲደመር 168 ይሆናል። ከዚህ በላይ ሰዓት የለም። ከዚህ በላይ ሰዓት የላችሁም። ተፈጥሯቸው እንዲህ ነው። እነዚህ በመልኮት ዛሪያ በሰባት ስለተወሰነ አሁን የምናሰላው ዘመኑን በዚህ ነው። ከዚህ ላይ እናቁም ይበቃል ትሉ እንደሆነ ይበቃል። ገና አይበቃም። አባታችን ያነሱልን ሐሳብ በጣም ሰፊና ጥልቅ ነው። መጀመሪያ ሐሳበ ጽጌያትን በአበባ መስለው፣ ዓመትን በግንድ መስለው፣ አይጽቆቹን ቅርንጫፎቹን ደግሞ በወራት መስለው 52 ሳምንታትን